እንዴት ናችሁ? ሰላም ናችሁ ወይ? ገነት ነኝ ከሶሲ ሁለገብ። ዛሬ ደግሞ ይሄን የምታዩትን የሚያምር ፍሩት ቬጂቴብል ይዤላችሁ መጥቻለሁኝ። ከጓሯችን ነው። ይኸው እንዴት እንደሚያምር በጣም ለስላሳና በጣም የሚያምር ፍሩት ነው። ይኸው እንደምታዩት እንግዲህ በአጥር ላይ እንደ ዝኩኒና እንደ ኪከምበር ተንጠልጥሎ ነው የሚያድገው ማለት ነው። ወይ ደግሞ እንጨት ነገር ወይ ሀረግ እንዲሆን መሰላል ነገር ብታረጉለት እዛ ላይ እየተንጠለጠለ ያድጋል። ይሄው እንግዲህ ይሄኛው ደርሶ ተቆርጧል ማለት ነው። በጣም ነው የሚያምረው። እንዲህ ስታዩት ለአይን ራሱ እንዴት እንደሚማርክ በእውነት በጣም ደስ የሚል ፍሩት ነው። ይሄኛው ቆንጆ የደረሰ ነው። ይሄ ኦሬንጅ ሆነው ግን በጣም በስሏል ማለት ነው። ገንግኗል። ይሄኛው ለምግብ አይሆንም፣ በጣም ይመራል። ነጣ ያለውን ግን ቆርጥና እንደዚህ እኔ በጎመን እሰራዋለሁ፣ ብራክሊ፣ በዶሮ ስጋ፣ በአሳ፣ በበግ ስጋ፣ በበሬም ሆነ በተለያዩ አትክልቶች ሌሎችን ሁሉንም ጨምሬ እሰራዋለሁ። መጀመሪያ ግን እንደዚህ ቅጠሉን ከላዩ ላይ ለምለም አድርጌ ከግንዱ እለይና አዘጋጀዋለሁ ማለት ነው። ዛሬ ላሳያችሁ የመጣሁት እንግዲህ በቅጠሉ እንዴት አድርጌ ሱፕ መስራት እንደምችል ነው። መጀመሪያ ቢተል የሚለኑን አጥቤ አምጥቼዋለሁኝ። እንደዚህ ቆርጥ አደርግና ከውስጡ ያለውን እንደ ዱባ ፍሬ ስላለው ከውስጡ ያለውን ፍሬ ጥርግ አድርጌ ያወጣዋለሁ። በደንብ ካጸዳዳሁት በኋላ እንግዲህ እንደምፈልገው አድርጌ በምፈልገው ሳይዝ ተለቅ አድርጌ ቆራርጠዋለሁ ማለት ነው። ምክንያቱም ትንንሽ ከሆነ ልጆች እንዳይበሉትና እንዳይጠሉት ተለቅ አድርጌ ቆርጠዋለሁ። ከፈለጉ ቀምሰውት ይበሉታል፣ አለበለዚያም እኛ እንመገበዋለን። ከትፌ ጨርሻለሁኝ። አሁን ቅድም ለምልሜ ያስቀመጥኩት የቢተር ሚለኑ ቅጠል ስላለ አሁን ከሱ ጋር አደርግና በደንብ አጥቤ አስቀምጠውና ቅድም ያዘጋጀሁት ለሱፕ የሚሆኑ ግብአቶች አሉ። አሁን እዚህ ጋር ያው እንግዲህ ሰለሪ አለኝ፣ ነጭ ሽንኩርት ወይ ደግሞ ግሪን ኦኒየን አለ፣ ቀይ ሽንኩርት አለኝ፣ ነጭ ሽንኩርት አለ። እነዚህን አንድ ላይ አድርጌ ፈጫቸዋለሁ ማለት ነው። እዚህ ጋር ደግሞ የተቀቀለ ምስር አለኝ፣ ኦሊቭ ኦይል አለ፣ እርድ አለኝ። እዚህ ጋር ቁንዶ በርበሬ አለ፣ ጨው አዘጋጅቻለሁ። አሁንም የጨምረውን ማለት ነው። ካሮት ደግሞ ፍቄና ጥቤ ያስቀምጫለሁኝ። የተቀቀለ ስጋ አዘጋጅቻለሁኝ፣ የዶሮ ስጋ ማለት ነው። በሁለት አይነት ስጋ ነው የምሰራው፣ በዶሮና በስጋ ነው የምሰራው ማለት ነው። በበግ ስጋ አሁን እንደዚህ ከታትፌ ያስቀምጫቸዋለሁኝ። አሁን ሁሉንም አንድ ላይ በእኩል እንዲፈጭልኝ ሁሉንም አንድ ላይ አድርጌ ፈጫቸዋለሁ ማለት ነው። ፈጭቼ ጨርሼ ለሁለቱም አካፍዬ ጥጃለሁኝና አንደኛውን ቢተን ሚለን የምጨምርበት ነው፣ አንደኛው ደግሞ የማልጨምርበት ነው። አሁን ለሁለቱም የሚበቃኝን ያክል ዘይት ትንሽ ጠብ አድርጌ ጨምራለሁ። ዘይት ሲበዛ አልወድም፣ ለጤናም ጥሩ አይደለም፣ አላበዛም። አሁን እንግዲህ ቬጂቴብሎቹ እየበሰሉ ነው። አሁን ደግሞ እንግዲህ ትንሽ እርድ ለሁለቱም ትንሽ ጨምራለሁ። በእርግጥ ባልጨምርም እንደዚሁ ከለሩ በጣም የሚያምር ነው፣ ግን ለጣዕሙም እንደዚሁ እርድ ለጤናም ጥሩ ነው። ትንሽ እጨምራለሁኝ። አሁን ደግሞ ቅድም ቀቅዬ ያዘጋጀሁት ድፍን ምስር ስላለ እሱን እንደዚህ ዳመጥ አድርጌ ሁለቱም ላይ ጨምራለሁ ማለት ነው። እንዲህ ደመጥ ማድረገው ደግሞ ሱፑ ትንሽ ለድ እንዲል በጣም ውሃ እንዳይሆን ማለት ነው። አሁን ሁለቱም ላይ እኩል አካፍዬ ጨምራለሁኝ። ጨው ሁለቱም ላይ ትንሽ ጨምራለሁኝ። በኋላ ካነሰ ቀምሼ እንደገና ጨምራለሁኝ። ቅድም ቀቅዬ ያስቀመጥኩት የበጉ ስጋ ስላለ እሱን አሁን በደንብ ጥልል አደርግና እንደዚህ ቆሻሻውን ከላይ አነሳና መረቁን እጠቀምበታለሁ ማለት ነው። እኔ ሌላ ጊዜም እንደዚህ በምቀቅልበት ሰዓት አልደፋም። ሁሌ ወጥ ምንም ስሰራ አገንፍዬ ነው የምሰራው እና ቆሻሻውን እደፋና ይሄኛውን መረቁን ካስታወስኩኝ ያስቀምጠዋለሁ እና እንደዚህ ሱፕ ስሰራ ምናምን እጠቀምበታለሁ። ምክንያቱም ከሱቅ ስንገዛ ውድ ነው። አንዳንዴ ቺክን ብሮዝ፣ ቢፍ ብሮዝ ብለው ይሸጡልናል እና ውድ ነው። እናንተም እንደዚህ ካስታወሳችሁት እንደዚህ የምታገነፍሉትን ብታስቀምጡበት ለሱፕ መስሪያ ይሆናችኋል ማለት ነው። አሁን ሁለቱም ጋር ጨምረዋለሁኝ። የቺክኑም ላይ የበግ ስጋው ላይ ምሰራው ላይ ሱፕ ላይ ሁለቱም ላይ ጨምራለሁ ማለት ነው። ጣዕሙ በጣም ነው ደስ የሚለው። ኢቨን ስጋ እንኳን ባይኖረው በመረቆ ሲሰራ በጣም ደስ ይላል። ቅድም ያዘጋጀሁትን ቢተር ሚለንና ቅጠሉን በደንብ አጥቤ ያስቀምጨዋለሁኝ። በሌላ እቃ ደግሞ ውሃ አፍልቼ ስላስቀመጥኩት ነው እሱን
እጨምርበትና ለ2 ደቂቃ በደንብ እንዲፈላ አድርገዋለሁ። ምክንያቱም ውስጡ ያለው የሚመራውን በጣም መራራ የሆነውን አትሊስት እንዲቀንሰው አፍልቼ ከፈላ በኋላ እደፋዋለሁ። ቅድም የቀቀልኩትን ስጋ በምፈልገው ድስት ላይ ጨምራለሁኝ። የበጉን ስጋ መረቁን ግን ለሁለቱም አካፍያለሁ። ዶሮውን ስጋ ደግሞ በአንደኛው ድስት ላይ ጨምራለሁኝ። እሱንም እንደዚህ ስጋውን ከአጥንቱ ለይት ተደረገና ለመብላት እንዲመች ማለት ነው። እንደሱ አድርጌ አዘጋጅ አስቀምጫዋለሁ። ይሄኛውንም በዛኛው ብረት ድስት ጨምራለሁኝ። አሁን እንግዲህ የቢተር ሚለኑ ቅጠልና ፍሬው ለ1-2 ደቂቃ ያክል ፈልቷል ማለት ነው። ያው እንደምታዩት ክምሽሽ ብሏል። አሁን ይሄንን በደንብ ጥንፍፍ አድርግና በቀዝቃዛ ውሃ ለቅለቅ አደርገዋለሁ። ከዛ ምሬቱ አትሊስት ትንሽ ይቀንሳል ማለት ነው። አለበለዛ በጣም ነው የሚመራው። ቆንጆ ሆኖ ተዘጋጅቷል። አሁን እንግዲህ ጨምረዋለሁኝ ከዶሮ ጋር አንድ ላይ ነው የምሰራው። ይሄንን ከዶሮ ጋር ለመስራት ነው ያሰብኩት። ያኛውን የበጉን ደግሞ ለብቻ። ያውን እንግዲህ መልኩ ራሱ እንዴት እንዳማረ ሽታው ራሱ በጣም ደስ ይላል። በጣም በእውነት ሁሉ ነገር አንድ ላይ ተቀላቅሎ በጣም ደስ ይላል። አሁን ደግሞ እንግዲህ ትንሽ ፓስታ ስብርብር አድርጌ ጨምርበታለሁ። አለበለዛ ፓስቲኒ መኮረኒ መጨመር ትችላላችሁ። እኔ ግን አሁን ፓስታ ስለፈለኩኝ ፓስታ በትንሹ ጨምራለሁኝ። አለመጨመርም ትችላላችሁ። ብዙ ጊዜ እንደውም ባትጨምሩ ይመረጣል። ምክንያቱም ለሌላ ለአንዳንድ ነገር ለጤና ሲባል ፓስታ የማይበላ ሰው ስላለ አለመጨመርም ይቻላል። እኔ ግን ትንሽ ጨምሬያለሁኝ። ለአይንም ሲበላም ደስ ይላል። ያው እንግዲህ እንደምታዩት ሁለቱም ቆንጆ ሆኖ ደርሷል። ይሄኛው በዶሮ ስጋና በቢተር ሚለን የተሰራው ነው። አንደኛው ደግሞ እንግዲህ በበግ ስጋና ሌላው አትክልቶችን ጨምሬ የሰራሁት ነው። በጣም ነው ደስ የሚለው። ያው ደርሷል። እንግዲህ የራት ሰዓት ደርሷል። አሁን እንግዲህ ራታችንን አቅርበን ልንመገብ ነው ማለት ነው። ይኸውላችሁ እንዴት እንደሚያምር ሽታው ራሱ እንዴት ደስ እንደሚል በእውነት በጣም ነው ደስ የሚለው። እናንተም እንግዲህ ይህንን እንደዚህ እያደረጋችሁ እንድትሰሩ ነው። ለ1-2 ከበላችሁት ከዛም በኋላ አይታወቃችሁም። አይገርምም? እኔ ራሴ በፊት አልወደውም ነበረ በጣም ስለሚመር ማለት ነው። አሁን ግን እየወደድኩት ሄጃለሁ እና የሚመረው ራሱ አይታወቀኝም አንዳንድ ጊዜ። ያው እንደምታዩት በጣም ቆንጆ ነው በእውነት እንዴት እንደሚጣፍጥ። ይሄኛው ደግሞ እንግዲህ በበግ ስጋ የተሰራው ነው። በጣም ቆንጆ ነው። ለልጆች ነው ይሄ ማለት ሁሉም ሰው ይመገባል። በጣም በጣም ቆንጆ ነው። ትወዱታላችሁ። አሁን እንግዲህ ክረምትም እየመጣ ስለሆነ ለቅዝቃዜ እኛ ሀገር ማለት ነው ያለንበት ሀገር ለብርዱ ለቅዝቃዜውም በጣም ቆንጆ ነው። እንደዚህ ያደረጋችሁ ተመገቡ። እንግዲህ ከወደዳችሁት ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ካላችሁ ሌላ ያላደረኩት ነገር ካለ መጨመር ያለብኝ ነገር ካለ መቀነስ ያለብኝ ነገር ካለ ደግሞ እንግዲህ አንዳንድ ነገር በጽሁፍም ሆነ በመልእክት እንድታሳውቁኝ ስል በትህትና ጠይቃችሁ። ታቱኝ ምን አለ እጃችሁን ፈታ አድርጉት። ሼር ሰብስክራይብ አድርጉ።